ሰላም ውድ ኢትዮጵያውያን እንዴት ናችሁ? ዛሬ የቆሻሻ ሰዎችን ተግባር በጥቂቱ እናያለን ማለት ነው። የቆሻሻ ሰው ማን ነው የሚለውን ደፍሬ ቃሉን መጠቀም ባልፈልግም የቆሻሻ ሰው ባላደራው ወይም መልእክተኛው የሚባል ሰው ነው ማለት ነው። እስካሁን ድረስ በሁለት አካውንት እና በሁለት ስም የኢትዮጵያን ሕዝብ ሲያጭበረብርና ሲሰርቅ ቆይቷል ማለት ነው። እንግዲህ ዮሃ ሚዲያ በሰፊው የዚህን ቆሻሻ ሰውዬ ተግባር ባላደራው የሚባል ወይም መልእክተኛው የሚባል ቆሻሻ ሰውዬ ተግባር አጋልጧል ማለት ነው። ይሄ ባላደራው የሚባል ቆሻሻ ሰው ምንድነው ያደረገው? እንግዲህ አቶ ታምሩ የሚባሉ ሰውዬን አሳዛኝና ልብ ሰባሪ ታሪካቸውን 20 ሺህ ብር ሰጥቶ ቪዲዮ ከቀረጻቸው በኋላ ማን ላይ ቢለቀው ጥሩ ነው? መልእክተኛው ላይ ይለቀዋል ማለት ነው። ቪዲዮን የቀረጸው ማን ነው? ባላደራው ነው። ቪዲዮ ከተቀረጸ በኋላ የአቶ ታምሩ ስልክ ቁጥር አካውንታቸውን እዛው ቪዲዮ ላይ ያስቀመጠ አቶ ታምሩ ላይ ከውጭ ሀገርም ከተለያዩ ኢትዮጵያውያን ደጋግ ኢትዮጵያውያን ረዷቸው። ወደ 260 ምናምን ሺህ ብር ረዷቸው። ይህን ብር ከረዷቸው በኋላ ባላደራው ምን አለ? ባጃጅ ይገዛልዎት ብሎ 260 ሺህ ብር መልሶ ተቀብሎ ከዛ በኋላ ስልኩን በመዝጋት ሰውየውን አቶ ታምሩ የሚባል ሰውዬን በማመናጨቅ ያባረራቸዋል ማለት ነው። እና አቶ ታምሩ እንግዲህ በሰፊው ዮሃ ሚዲያ ላይ ቃላቸውን ሰጥተዋል። ፖሊስ ጣቢያ ሚዲያው የሚሰማቸው ሰው አጣው ነው ያሉ ማለት ነው። ምን ለማለት ነው የፈለኩትኝ ባላደራው ወይም መልእክተኛው የሚባል ሰው አንድ ሰው እንደሆነ ዮሃ ሚዲያ በደንብ አሳይቶናል። ከዚህ በኋላ ለዚህ ሰው ገንዘብ ባትልኩ ውድ ኢትዮጵያውያን፣ እናንተ ደጋግ ኢትዮጵያውያን ገንዘብ ባትልኩ ይመረጣል ለማለት ነው። ቀንጨብ አድርጌ ቪዲዮን ለማሳየት እሞክራለሁ። ቪዲዮን እንይና የተሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ።